በቴሌብር እንዴት አድርጋችሁ ነው ገንዘብ መበደር የምትችሉት ላሳያችሁ። አሁን ላይ በቴሌብር በኩል ገንዘብ የሚያበድሯችሁ የዳሽን እና የኢትዮጵያ ንግድ ባንክ ናቸው። ወደ ቴሌብር አካውንታችሁ ትገባላችሁ። ከዛ በኋላ እዚህ ጋር እንደምታዩት እንደኔ በቂ የሆነ ገንዘብ ከሌላችሁ በቀላሉ ወይ ዳሽን ወይ ንግድ ባንክ በመጠቀም መበደር ትችላላችሁ። እኔ የምፈልገው ከዳሽን መበደር ስለሆነ ፋይናንሻል ሰርቪስ ዊዝ ዳሽን የምትለዋን እነካታለሁ። ልክ እሱን ከነካው በኋላ ስለዚህ ጋር ያስመረጣችኋል ለቀን ነው ለሳምንት ወይስ ደግሞ ለወር ነው የምትፈልጉት የሚለው እናንተ እዚህ የፈለጋችሁትን ትመርጣላችሁ ወይም ደግሞ ገንዘቡን በዚህ ጊዜ መልሳለሁ ብላችሁ የምታስቡትን ትመርጣላችሁ ማለት ነው። እኔ መመለስ የምፈልገው በሳምንት ውስጥ ነው። ስለዚህ ዊክሊ የምትለው አነካለሁ አፕላይ ለዋለሁ። መበደር የምችለው መጠን እዚህ ጋር እንደምታዩት አቬሌብል ሊሚት ብሎ ያስቀምጥልኛል 777 ብር ድረስ ለሳምንት መበደር እችላለሁ። እኔ ደግሞ የምፈልገው 500 ብር ነው። ስለዚህ 500 ብዬ ጽፌ ቪው ለዋለሁ ማለት ነው። ቪው ካልኩት በኋላ እንደምታዩት ዲው ዴት አለ መቼ ነው የምትመልሰው በ11 ትመልሳለህ ይለኛል። እዚህ ጋር እንደምታዩት 3ኛው ወር 11 ከዛ በኋላ ሪፔመንት አማውንት ዲው ዴት ባልኩት ቀን ከመለስኩኝ ወይም ደግሞ በሳምንቱ ስመልስ ብሩን 534 ብር ከ75 ሳንቲም አድርጌ ነው የምመልሰው። ከዛ በኋላ ያሉትን ዲቴሎች እዚህ ጋር ይጽፍላችኋል። 500 ብር ተበድራችሁ ለምንድን ነው 534 የሆነው የሚለውን ነገር እዚህ ጋር ከታች በሚያስቀምጥላችሁ ማወቅ ትችላላችሁ። ከዛ በኋላ እንደምታዩት እዚህ ጋር በአረንጓዴ የተጻፈቻለች if you pay before due date repayment amount will be decreased ይላል። ስለዚህ ካላችሁት ቀን ቀድማችሁ የምትከፍሉ ደግሞ ከሆነ ከዚህ 534 ብር ይቀንሳል ገንዘቡ ማለት ነው። ስለዚህ እኔ ኮንፊርም ለዋለሁ። ኮንፊርም ካልኩት በኋላ ሚስተር ቁጥሬን ወይም ደግሞ ፒኔን አስገባለሁ። እናንተ የአሻራውን ካስቀመጣችሁ በአሻራችሁ ማድረግ ትችላላችሁ። ልክ እሱን እንደዛ አድርጋችሁ ስትጨርሱ ሰክሰስፉል ይላችኋል። ስለዚህ ፊኒሽድ እንላለን። ስለዚህ አካውንቴ ላይ ስንት ብር መኖር አለበት ማለት ነው። ባክ እንለውና 237 ብር ነበር የነበረው። ለዚህ ድጋሚ ሪፍሬሽ ሳደርገው 737 ብር ሆኗል ማለት ነው። ስለዚህ በቀላሉ 500 ብር መበደር ይችላል ማለት ነው። ነገር ግን የኔ ቴሌብር አያበድረኝም ወይም ደግሞ ከተበደርኩ በኋላ ወለዱ ብዙ ነው የምትሉ ከሆነ እነዚህን 3 ቁልፍ ነገሮች ስላላወቃችሁ የመጀመሪያው ፋሲሊቴሽን ፊ፣ ሁለተኛው ዴሊ ፊ፣ ሶስተኛው ደግሞ ፔናልቲ አፍተር ዲው ዴት የሚለው ማለት ነው። እነዚህ 3 ነገሮችና ከቴሌብር ገንዘብ ስትበደሩ ማወቅ ያለባችሁን እያንዳንዱን ነገር የሚያብራራ እንደዚህ አይነት ታምኔል ያለው የዩቲዩብ ቪዲዮ ሰርች